ሰላም እንዴት ናችሁ? ማክዳ እባላለሁ። ባለፈው በሰራሁላችሁ ቪዲዮ ላይ የቀበና ሳይታችንን ምን እንደሚመስል አሳይቻችኋለሁ። ዛሬ ደግሞ በአካል ሳይቱ ጋር ሄጄ ምን እንደሚመስል አሳያችኋለሁ ማለት ነው። በትንሹ ፍሎር ፕላናችንን እያየሁት ነበረ። በጣም ሴንተር ቦታ ላይ ነው የሚገኘው። በደንብ አሳያችኋለሁ ሳይቱ ጋር። ስለዚህ ይሄ ኦፊሳችን ነው እንዳልኳችሁ ዲቴይል ሳይቱ ጋር ሄደን የምናወራ ይሆናል። ሙሉ አካባቢውንም አሳያችኋለሁ ማለት ነው ዛሬ በአካል። ስለዚህ አብራችሁን ቆዩ። አመሰግናለሁ። ደርሰናል። ይሄ የቀበና ሳይታችን ወይ ሪቨርሳይድ ሳይታችንን እንደምታዩት ከኋላ የሚገኝ ነው። እንዲሁም ዴሞ ሆፕም እየተገጠመ ነው ማለት ነው። የብራንድ እንትኑ ሳይታችን የሚሆነው እዚህ ጋር ነው እንደምታዩት። ይሄ ደግሞ የመንግስት ፓርኪንግ ነው እዚህ ጋር። ስለዚህ በደንብ ቤተሰባችሁ መጥቶ ፓርክ ለማድረግ እንኳን ቢፈልግ እዚህ የተለያየ ሪዘርቭ አለ። እንዲሁም G+24 ላይም 4 ዴዲኬትድ የተደረገ ፓርኪንግ አለን ማለት ነው እንደምታውቁት። ስለዚህ ይሄንን ተራራ ቪው ላሳያችሁ። ከላይ ሆናችሁ ደግሞ ከቤታችሁ ሆናችሁ ደግሞ ስታዩት በጣም ነው የሚያምረው። እዛ ጋር አዲስ ሪቨርሳይድ እየተገነባ ነው በደንብ። ይሄ የሪቨርሳይድ እዛ ጋር ፕሮጀክቱ አለ፣ የካተራራውም አለ። እዛ ጋርም አነስ ያለ የቀበና ፕሮጀክት ፓርክ አለን። እይታው በጣም ነው የሚያምረው። ከፍ ብዬ ደግሞ በደንብ አሳያችኋለሁ። አካባቢው በጣም በቃ ንጹህ አየር ያለው በደንብ እንዲሁም አርቃችሁ ማየት የምትችሉ ሙሉ ከተማም በደንብ አርቃችሁ ማየት የምትችሉበት ቦታ ነው ማለት ነው። ይሄ ደግሞ ለማከራየት ራሱ እዚህ አካባቢ በደንብ አዋጭ ነው። እንደምታዩት በጣም በአካባቢ ብዙ ወደ 9 ኤምባሲ አካባቢ 9 ኤምባሲዎች አሉ። ሳንፎርድ ትምህርት ቤት አለ፣ ኢንዲያን ስኩል አለ። ስለዚህ ለኤኒ ፐርፐዝ በጣም ሴንተር ቦታ ነው ያላችሁት። እንዲሁም ደግሞ በጣም ለብዙ ቦታ ራሱ በጣም ቅርብ ነው። ስለዚህ ሙሉን አካባቢ በጣም ተመራጭ ያደርገዋል ለሪተርን ኦን ኢንቨስትመንት፣ እንዲሁም ለሬንታል ለእናንተ ራሱ ስትኖሩበት ራሱ እንደዚህ ይሄን የመሰለ እይታ እያያችሁ ነው የምትኖሩት ማለት ነው። ስለዚህ ይሄ ሳይታችን ይሄን ይመስላል። ውስጥ ደግሞ ቁፋሮ ስለጨረስን ውስጥ ገብቼ ደግሞ ቁፋሮ እንዴት እንደጨረስን አሳያችኋለሁ። ሳይታችን እንግዲህ ይሄን ይመስላል። 1600 ካሬ ላይ ያረፈ ሳይት ነው እንደምታዩት። ይሄን ይመስላል። አሳይልኝና እዚህ ላይ ነው እንግዲህ አፓርትመንቶቻችንን ለመገንባት እየጀመርን ያለ ነው። ይሄ በአንድ ወር ጊዜ ውስጥ ነው ሾሪንግም ቁፋሮም የጨረስነው ማለት ነው። እንደምታዩት በጣም ሰፊ ነው። እዚህ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን ነው ሁሉም ሳይድ የምትፈልጉትም ሳይድ መምረጥ ትችላላችሁ። ባለ 4 መኝታ ቤት ድረስ አለ። ሳይቱ ይሄን ይመስላል። እንደምታውቁት ደግሞ ዴሞ ሆፕ ሪል ስቴት ያው በፍጥነት በደንብ የታወቀ ነው። ስለዚህ ከዚህ በኋላም እያንዳንዱ ሳይት ፕሮግረሱን በደንብ አሳያችኋለሁ። በእርግጠኝነት የዛሬ ወር እንደዚህ አናገኘውም፣ ቤዝመንት ስራ እንጀምራለን። ስለዚህ ሳይቱ ይሄን ይመስላል። ያለውም አካባቢውንም ዙሪያውም በደንብ ቪዲዮ አስቀምጥላችኋለሁ ማለት ነው። ስለዚህ ሙሉውን ይሄን ላይ ነው G+24 የሆነ አፓርትመንት ፉሊ ሬዚደንሻል የሆነ አፓርትመንት የምንገነባው ማለት ነው። ይሄኛውን 2 ቤዝመንት ይኖረዋል። 2 ቤዝመንቶቹ ዴዲኬትድ የሚሆኑት ለፓርኪንግ ነው። እንዲሁም ሌላ 2 ፍሎር ደግሞ 3ኛ ላይ እና 2ኛ ላይ ለፓርኪንግ ይኖረዋል ማለት ነው። ሙሉ 1600 ካሬው ላይ ለነዋሪ ብቻ የሚሆን የፓርኪንግ ስፔስ ነው የሚሆነው ያለው። እዚህ ደግሞ አሚኒቲዎቹ ዴኬር ይኖራል፣ የልጆች መጫወቻ፣ ባስኬትቦል፣ ቮሊቦል መጫወቻ እንዲሁም አዳራሽ፣ ጂም፣ ስፓም ይኖረዋል ማለት ነው። ቴራስ ላይ ደግሞ ጀስት በቃ በጣም ንጹህ አየር የምትቀበሉበት ንፋስ ስትፈልጉ ብቻ የምትጠቀሙበት ደግሞ 24ኛ ፍሎር ላይ በደንብ ፍሪ ስፔስ የሆነ ቦታ ይኖራቸዋል ማለት ነው። በእርግጠኝነት የዛሬ 2 ዓመት በደንብ ይሄንን አፓርትመንት እንደምትረከቡት በደንብ አምናለሁ። ምክንያቱም ዴሞ ሆፕ ሪል ስቴት በፍጥነቱ በጣም አሪፍ ነው። እናንተም የዚህን የምትፈልጉ ከሆነ ማድረግ እንዳለባችሁ ታውቃላችሁ ማለት ነው። ስለዚህ ሳይታችን ይሄን ይመስላል። እኔም ሳልወድቅ በፊት ከዚህ ልውረድ። ስለዚህ ሳይቱ ይሄን ይመስላል። ከዚህ በኋላ እያንዳንዱ ቪዲዮ እሰራላችኋለሁ ማለት ነው። አብራችሁን ቆዩ። አሁን ደግሞ ማሳያችሁ ከፍ ብለን እንግዲህ አካባቢው ሙሉ ቪውን እንድታዩት ነው። ከዛ ደግሞ አፓርትመንታችን የሚጀምረው ከ5ኛ ፍሎር ስለሆነ ኦልሞስት ከዚህ በላይ ነው የሚሆነው ማለት ነው። በምትፈልጉት ፍሎር ማግኘት ትችላላችሁ። ይሄ የካተራራን የምታዩት እንግዲህ እንደዚህ የጠዋት ፀሐይ የሚያገኝበት ሳይድ ነው። ይሄኛው የካተራራ አለ።
ሪቨርሳይድ አለ እዛ ጋር ማለት ነው። የቀበናው አዲስ የሪቨርሳይድ ፕሮጀክቱ ያኛው ነው የሚሆነው። እዛ ጋርም ደግሞ መስቀል አለ ወደ 6 ኪሎ የሚወስደው መንገድ። በዚህ ጋር ደግሞ ይሄ ኦላማዲያና እንደዚህ ዘንድ ደግሞ 4 ኪሎ ነው የሚወስደን ማለት ነው። በጣም ነው የሚያምረው እይታው፣ ነፋሻማ አካባቢ ነው። እዛ ጋርም ቤተክርስቲያን አለ። ስለዚህ ልክ ነው አፓርትመንታችሁ የምትገዙት ማለት ነው። የኛ ተስፋ ነው ያለው። ስለዚህ በዛር ነው የሚሆነው። ቁፋሮ ኮሪደሩም ኤቭሪቲንግ አልቋል። እንግዲህ እንደምታዩት በዚህኛ በኩል ያለው ሙሉ ለሙሉ የጠዋት ፀሐይ የሚያገኙ ነው የሚሆኑት። ሳንሴትም የሚያዩ አፓርትመንቶች አሉን ማለት ነው። አካባቢው በጣም ነው የሚያምረው። እንደምታዩት በጣም ግሪን የሆነ አካባቢ ነው። ወደ 6 ኪሎም ወደ 4 ኪሎም ወደ መገናኛም እንዲሁም ቤላም ወደ ቦሌም ወደ ካዛንቺስም በጣም ሴንተር የሆነ ቦታ ላይ ነው ያለው። እንደምታዩት እይታውም በጣም ነው የሚያምረው። ስለዚህ ይሄን ሁላ ኮንሲደር አድርጋችሁ አሁን ዴማ ሆፕ ሪል ስቴት ላይ እንደዚህ ላይ አፓርትመንት ኢንቨስት ብታረጉ በአጭር ጊዜ ውስጥም ቤታችሁ ኦልሞስት አሁን ከምትገዙበት ዋጋ በላይ ነው የመሸጫ ዋጋው የሚሆነው ማለት ነው። ስለዚህ እሱንም ኮንሲደር አድርጋችሁ ሳይታችንን በአማረ ሁኔታ በፈጠነ ሁኔታ እንገነባለን ማለት ነው። ስለዚህ ይሄን ሳይት ተመራጭ ማድረግ ያለባችሁን ዋና ሁኔታዎችንም ስለዚህ ዲቴል ያለውን ነገር ደግሞ አሁን ሞዴሉንም ጀስት ኦፊስ ሆኜ አሳያችኋለሁ። አብረን እንመለስ። እንግዲህ ተመልሰናል ወደ ኦፊሳችን ማለት ነው። ባለፈው እንዳሳየኋችሁ የባለፈው ቪዲዮ ላይ ይሄ ነው የሚመስለው ሞዴሉ። አሁን 1600 ካሬ ላይ ያረፈው እንግዲህ ይሄን ይመስላል። ሳይታችን በጣም ግዙፍ ነው እንዳልኳችሁ፣ ሙሉ ለሙሉ ፉሊ ሬዚደንሻል የሆነ አፓርትመንት ነው። ስለዚህ እዚህ ላይ ከባለ 1 እስከ ባለ 4 መኝታ እናገኛለን። ባለ 1 መኝታ 75 ካሬ እስከ 89 ካሬ አማራጭ አለን። በ15% ቅድመ ክፍያ ነው እዚህ አሁን እየሸጥን ያለ ነው። በካሬ 120 ሺህ ብር ነው። በ15% ቅድመ ክፍያ ከ1.3 ሚሊዮን ብር ጀምራችሁ ማግኘት ትችላላችሁ ማለት ነው። እንዲሁም ባለ 2 ደግሞ ከ121 እስከ 258 ካሬ ድረስ አለን። ባለ 3 መኝታ ደግሞ በ181 186 እንዲሁም እስከ 255 ካሬ ድረስ አለን። ስለዚህ እነዚህ በ15% ቅድመ ክፍያ ብቻ ነው የምታገኟቸው ማለት ነው። እነዚህ አፓርትመንቶች እንዳልኳችሁ አካባቢው በጣም ሴንተር ነው። እነዚህን አፓርትመንቶች ደግሞ ለማከራየት ኤኒቲንግ በጣም ተመራጭ ያደርጋል። በዲዛይኑ ደግሞ በጣም ለየት የሚያደርገው በደንብ ሆቴል ስታንዳርድ የሆነ ዲዛይን ነው። እዚህ ህንፃ ላይ አሁን እንዳልኳችሁ ግዙፍ ነው። ሶ እዚህ ላይ 2 ኦፕን ዳውኖች አሉ። ችግር የለም እንዳልኳችሁ ይሄን አፓርትመንት በጣም ግዙፍ ነው። ስለዚህ የሆቴል ስታንዳርድ የሆነ ፉሊ ሬዚደንሻል የሆነ አፓርትመንቶችም ስለሆኑ በደንብ ደግሞ የብርሃን እንዲገባ እዚህ ጋር 2 ኦፕን ዳውኖች አሉ። ኦፕን ዳውን የሚሆነው መሀል ላይ ነው። ስለዚህ በጣም የሚያምር እይታ የሚኖረው ከላይ በደንብ ብርሃንም በደንብ ያገኛል ማለት ነው። እነዚህን አፓርትመንቶች እንግዲህ እናንተንም የዚህ የዴማ ሆፕ ሪል ስቴት ቤተሰብ እንድትሆኑ ስንል እንጠይቃለን ማለት ነው። ይሄንን አፓርትመንት መግዛት የምትፈልጉ ከሆነ እኔ ከታች በማስቀምጥላችሁ ስልክም እየደወላችሁ ሳይትም መጎብኘት እንችላለን። እንዲሁም ያሉትን ዲቴል የሆኑ ነገሮችን ደግሞ ማውራት ስለምንችል ደውሉልኝ። አመሰግናለሁ። መልካም ጊዜ። ዴማ ሆፕ ሪል ስቴት ቅንጦት ይገቡታል።